ማንበብ ጎደሎህን ያሳያል እንጂ ሙሉ ሰው አያደርግህም። እሸቱ ብሩ ይትባረክ። ብዙ ሰዎች ያነበቡትን መጽሐፍ ሲቆጥሩ ያለው ከመጽሐፉ የቆነጠሩትን ቁም ነገር የሚቆጥሩ ግን ጥቂት ናቸው። አንዳንዶች ደግሞ አንባቢ መስሎ ለመታየት ብቻ ባለባበስ፣ ባነጋገር ወይም ከደራሲያን ጋር በመዋል መከራቸውን ያሉ። ከፊሎቹ ያነባሉ፣ ነገር ግን የሚያነቡትን አያስተውሉም። ጥቂቶቹ ነፃ ሆነው አያነቡም። ስለሚያነቡት መጽሐፍ ከዚህ ቀደም የተሰጡ አሉታዊም ሆነ አዎንታዊ አስተያየቶችን አምነው ተቀብለው ባያዝድ ሆነው ነው የሚያነቡት። ሌሎቹ ደግሞ ጥሩ አንባቢዎች ናቸው፣ ነገር ግን ከኔ በላይ አንባቢ የለም የሚል ትምክህት ውስጥ ይገባሉ። አባ ጊዮርጊስ ዘጋስጫ በማንበቡ ይመካበታል፣ በውስጧ ያለውን ግን አያውቅም የሚሏቸው እንደዚህ አይነት አንባቢዎችን ይመስለኛል። በዚህ ዘመን አንባቢነት ብቻውን አያስመካም። ዲግሪ መሰብሰብ ብቻውን ሙሉ ሰው አያደርግም። አዋቂነትህ ባነበብከው መጽሐፍና በሰበሰብከው የዩኒቨርሲቲ ወረቀት የሚተመንበት ጊዜ አልፏል። አንባቢ መሆን ብቻውን አዋቂ አያደርግም። ያነበቡትን አስተውለውና ገምግመው የሚወሰደውን ወስደው የሚጣለውን ጥለው ከራሳቸው ሐሳብ፣ ሁኔታና የግል ዓላማ ጋር አዋህደው የሚተረጉሙት ናቸው የንባብን ጥቅም የሚረዱት። በእርግጥ ለመዝናናት ብቻ የሚያነብ ሰው ይኖራል። ንባብን እንደ ጊዜ ማሳለፊያ የሚያዩም አይጠፋም። መጽሐፍ ማንበብን ለወሬ ፍጆታ ብቻ የሚጠቀምበትም ብዙ ነው። ለእንደዚህ አይነት አንባቢዎች ከመጽሐፉ ዋናው መልእክት ይልቅ የታሪኩ ፍሰት ይስባቸዋል። በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 8 ቁጥር 26 እስከ 30 ድረስ የተጠቀሰ አንድ ታሪክ አለ። ታሪኩ ኢትዮጵያው ጃንደረባ በሰረገላ ሆኖ የብሉይ ኪዳን ክፍል የሆነውን የነቢዩ ኢሳይያስን መጽሐፍ ሲያነብ የሚተርክ ነው። ሐዋርያው ፊልጶስም በመልአኩ እንደተነገረው ከጃንደረባው ጋር ተገናኝቶ የምታነበውን ታስታውሰዋለህን ብሎ ይጠይቀዋል። ጃንደረባውም የሚመራኝ ሳይኖር ይሄ እንዴት ይቻለኛል በማለት የሚያነበው እንዳልገባው ይገልጻል። ፊልጶስም ጃንደረባውን ለማስረዳት አፉን ከፈተ ይለናል መጽሐፉ። ከሃይማኖታዊ መልእክቱ ባሻገር ከዚህ ታሪክ የምንማረው ማንበብና ማስተዋል የተለያዩ ነገሮች መሆናቸውን ነው። ልክ እንደ ጃንደረባው እያነበቡ የማያስተውሉ ጥቂት አይደሉም። ያነበበ ሁሉ አያስተውልም፣ ያስተዋለ ሁሉ አይለወጥም። አንብበው የገባቸው ቢሆን እንኳ በተግባር ካልኖሩበት ያነበቡት ፍሬ አያፈራም። ፈረንሳዊ ፈላስፋ ሳርትሬ ሰው የሚገለጸው በእውቀቱ ሳይሆን በድርጊቱ ነው የሚለው ለዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ስለ መጨረሻው ዘመን አመጣጥ ምልክቶች ቀድሞ የተጻፈ ስለመሆኑ ሲናገር አንባቢው ያስተውል ይለናል። ከዛሬ 400 ዓመታት በፊት ፈላስፋና ባለሥልጣን የነበረው እንግሊዛዊው ፍራንሲስ ቤከን ማንበብ ሙሉ ሰው ያደርጋል፣ ውይይት ዝግጁ ሰው ያደርጋል፣ መጽሐፍ ትክክለኛ ሰው ያደርጋል። Reading makes a full man, conference a ready man, and writing an exact man ይላል። ብዙ አንባቢዎች ይህን አባባል እንዲሁ በመውሰድ ደጋግመው ሲገልጹት ይታያሉ። መጀመሪያ ለፍራንሲስ ቤከን ሙሉ ሰው ማለት ምን ማለት ነው ብለን መጠየቅ አለብን። ሁለተኛ በእንግሊዝኛ ቋንቋ ፉል ማለት ኮምፕሊት ማለት አይደለም። ፉል እና ኮምፕሊት የተለያየ ትርጉም ነው ያላቸው። ፉል የተለያዩ ይዘቶችን፣ መረጃዎችን ማከማቸትን ወይም ብዛትን ሲገልጽ፣ ኮምፕሊት ግን የተሟላ ማንነትን ወይም ውህደትን ይገልጻል። ለቤከን ማንበብ ሙሉ ሰው ያደርጋል ማለት ማንበብ ብቻውን ትክክለኛና ፍጹም ወይም እንከን አልባ ሰው ያደርጋል ማለቱ አይደለም። ቤከን ሰው በማንበብ አዲስ ዕውቀት፣ የተለያየ አስተሳሰብና እንግዳ አመለካከት ይቀስማል፣ በዚህም አእምሮውን በመረጃ ይሞላል ማለቱ ነው። ሰው ሙሉ ሰው የሚሆነው ያነበበውን ተረድቶ ፍሬውን ከገለባ ለይቶ በተግባር ሲኖርበትና አቀናጅቶ ሲጠበብበት ነው። ሙሉ ሰው ማለት በአንጻራዊነት የተሟላ ማንነት ያለው እንጂ ፍጹም ሙሉ የሆነ ማለት አይደለም። ወዳጅ ሆይ አበው ጥሩ መጽሐፍ በጀመረበት ይጨርሳል እንዲሉ እኔም በሳል አንባቢ ጨርሶ አይጨርስም፣ በጨረሰበት ይጀምራል እላለሁ። አስተዋይ አንባቢ አንብቦ የጨረሰውን መጽሐፍ መልሶ መላልሶ እያሰበ ዳግም ያነባዋል። ደግመህ ስታነበው ያልገባህ ይገባሃል፣ የገባህ ይጠራልሃል፣ ያልታየህ ይታይሃል፣ ያላስተዋልከውን ታስተውላለህ።
መልሰህ ስታነብ ራስህን ሐሳብ ውስጥ እየከተትክ እያሰብክ ነው የምታነበው። እየመረመርክ ስታነብ ካለህ ይልቅ የሌለህን ታያለህ። ያስተሳሰብ ክፍተትህን ትለያለህ፣ ጎደሎህን ታገኘዋለህ። ብልህ አንባቢ ከሆንክ ከምታነበው ተነስተህ ራስህን፣ አኗኗርህን፣ ትላንትህን፣ አካሄድህን፣ ያለህን ዕውቀት ትገመግምበታለህ። በንባብህ የመረጃ ጡብ ነው የምትሰበስበው። ያንን ጡብ ሰካክተህ የሚያምር ቤት ስታደርገው ነው የተሟላ ሰው የምትሆነው። መጻሕፍት መረጃ ነው የሚያቀብሉህ። ያገኘኸውን መረጃ ደግሞ ከራስህም ጋር ይሁን ከሌሎች ሐሳቦች ጋር እያዛመድክ ስትከራከርበትና ስትወያይበት፣ እንዲሁም በተቃራኒ ሐሳቦች ሐሳቡን ፈትነህ ልክነቱን ስታረጋግጠው፣ ያን ጊዜ ባነበብከው ሐሳብ ዙሪያ ሙሉ ዕውቀት ይኖርሃል። በዚህም ምክንያት አዲስ ያስተሳሰብ ቅርጽ ትቀርጻለህ። የቀረጽከውን አዲስ መስመር በየዕለቱ ለመተግበር ስትንቀሳቀስና በሕይወትህ ለመተርጎም ልምምድ ስታደርግ ደግሞ አዲስ ማንነት እየገነባህ ትሄዳለህ። በዚህ መንገድ ነው ክፍተትህን እየደፈንክ ጎደሎህን እየሞላህ ከትላንትህ የተሻልክ አዲስ ሰው የምትሆነው። ለዚህ ነው በማንበብ ብቻ አትሞላህም የምልህ። ቸር ንባብ። ኢትዮጵያና ኢትዮጵያዊነት ለዘላለም ይኑሩ። እሸቱ ብሩ ይትባረክ።